ሰላምዬ እንዴት ነሽ? ደህና ነሽ? አለሽ? እንዴት ነው ይሄ ሰውነትሽ? ከዛ በጣም ወፍራም ከነበርሽበት ሰውነት የቀየርሽ የተቀነሽበት ምክንያትና ምን እንደምትጠቀሚ ምናምን ንገሪኝ ፕሊስ። ሰላም ውዶቼ፣ አመሰግናለሁ ማርትዬ። ያው እንደምታዩኝ ማለት ነው ያው ብዙም አይደለም ለውጤ አክቹአሊ ብዙም አይደለም አውቃለሁኝ፣ ግን እንዴት ነው መሰላችሁ በ3 ሳምንት ውስጥ ነው አሁን 3 ሳምንቴ ነው ከጀመርኩኝ። በዚህ በ3 ሳምንት ውስጥ 6 ኪሎ ነው የቀነስኩት። ይሄው አይ ቲንክ ለውጥ አለኝ ብዬ አስባለሁ። እንዲህ ነበረ የሚሆነው፣ አሁን ግን እንደዚህ ሆኖ ይሄው የጡት ማስያዣዬ ጋር ራሱ እዚህ ጋር ትርፍ ስጋዎች ነበሩ፣ እነሱ ሁላ ነው የጠፉት። ግን ይሄ ሁሉ የሆነው ምንድነው ምንም አይነት ወላ ሞሪንጋ ወላ ምንድነው ከሙን ወላ ሻይ በኒስካፌ ምንም ነገር ተጠቅሜ ሳይሆን ያበላሌን ስታይል በማስተካከል ብቻ ነው። በመጀመሪያ ደረጃ ኒስካፌ የምትጠጡ ሰዎች ኒስካፌ 3 in 1 ኒስካፌ የምትጠጡ ሰዎች እሱን አቁሙት ብዬ ነው የምመክራችሁ። ኒስካፌ ውስጥ ያለው የስኳር እንትን የኛን የሰውነት የስባችንን እንትን እያለው ነው የሚሄደውና እሱን አቁሙት። ስባችሁ እንዲቀልጥላችሁ ቁርሳችሁን ቀለል ያለ ነገር ውሰዱ። ላይክ እንቁላል፣ የተቀቀለ እንቁላል ከቻላችሁ ለብኔና ኪያር እያደረጋችሁ ብራውን ዳቦች፣ ብራውን ክብዞች ምናምን እያደረጋችሁ እንደዛ ተጠቀሙ። 6 ሰዓት አካባቢ ላይ ወይ 12 ሰዓት አካባቢ ላይ ኑትስ የምታውቁ ኑትስ፣ አለበለዚያ ደግሞ አፕል ወይንም ሙዝ፣ ብርቱካን የሆነ ነገር ውሰዱበት። ከዛ በኋላ ያለውን ግን ማታ ምሳ ሰዓት ምሳችሁ ላይ ሩዝ፣ ያው አብዛኛውን አረብ ሀገር ያለን ሰዎች በአብዛኛው ሩዝ ነው ምግባችን። ሩዛችንን ብንችል 1 ማንኪያ አድርገን ሌላውን ምግብ ትንሽ በርከት አድርገን ነው ከሰላጣ ጋር ብንበላ የበለጠ ውጤታማ እንሆናለን ማለት ነው። ሲቀጥል ውሃ በጣም አስፈላጊው ነገር ቢኖር ውሃ ነው። ውሃችንን ማለት ነው ብንችል በቀን 3 ሊትር ካልቻለን ደግሞ 2.5 ሊትር ብንጠጣ የተመረጠ ነው። በቃ እየሰራን ምን እያለን ይሄን ብንጠጣ። ስፖርት ምሽ ግዴታ አይደለም። ስፖርት በስራችን ላይ ስለምንንቀሳቀስ ውሃ እየጠጣን ሰውነታችን እየቀለጠ ይሄዳል። ውሃው በራሱ ስባችን እንዲቀልጥ ያደርገናል ማለት ነው። እና ውዶቼ እኔ የምመክራችሁ ሰውነታችን ሲወፍር የኔ እዚህ ጋር ሁሉ እየወፈረ ነበር። ይኸው ይሁን አሁን እንዴት እንደሆነ እንዲያውም ውፍረቱ እየቀነሰ ሲመጣ ይሄ እዚህ ጋር መስመር ሁሉ እያወጣብኝ ነው። እና ውፍረት ሲበዛ ማለት ነው ከጓደኞቻችሁ ጋር እንኳን ለመገናኘት ልብስ ለብሶ ለመውጣት እንኳን በጣም ነው የሚያሳፍረው። ኮንፊደንስ ያሳጣል። እና ኮንፊደንሳችሁን እንዳታጡ በራሳችሁ እንድትተማመኑና አለባበሳችሁ እንዲያምርባችሁ ይሄው ከጅምሩ አለባበሴ ካማረ አስቡት ነገ ደግሞ የበለጠ ቀንሼ በ3 ሳምንት እንዲህ ከሆንኩኝ ከዚህ በኋላ ደግሞ ቀንሼ እንዴት ሊያምር እንደሚችል አስቡት። እና ራሳችሁን አስተካክሉ፣ የሰውነት ቅርጻችሁን አሳምሩ፣ ራሳችሁን ጠብቁ። አመሰግናለሁ ስላደረጋችሁ። ሰላምዬ በጣም እናመሰግናለን ስለሰጠሽን ሁሉ ነገር ስለነገርሽን እናመሰግናለን። ወፋፍራሞች እንግዲህ ይሄን አይታችሁ እንዴት እንቀንስ ብላችሁ ለምትሉ እና ደግሞ ቀጭኖች ደግሞ እንዴት መወፈር እንዳለባችሁ ያው እንነግራችኋለን ማለት ነው። በዚህ አጋጣሚ ደግሞ በመሀል ላይ ያው ግዴታ ስራችን ማስተዋወቅ አለብን። ከዱባይ ወደ ኢትዮጵያ እቃ መላክ የምትፈልጉ ወይም ደግሞ ከኢትዮጵያ እቃ እንዲመጣላችሁ የምትፈልጉት ነገር ካለ ልታናግሩን ትችላላችሁ። ስልካችንን ልታገኙ ትችላላችሁ ባዮ ላይ እና እናመሰግናለን። ሰላምዬ አብረን ስለቆየን እናመሰግናለን። አመሰግናለሁ በድጋሚ